የህይወት ውድነትና የአመለካከት አብዮት። ሰላም ወዳጆቼ፣ ዛሬ ላወራችሁ የፈለኩት ስለ አንድ ታላቅና ብርቅዬ ስጦታችሁ ነው። እሱም ስለ ህይወታችሁ። ብዙዎቻችን ህይወት እየከበደን ያለው ስላለንበት ሁኔታ ሳይሆን ስለ ህይወት ያለን አመለካከት የተሳሳተ ስለሆነ ነው። ዛሬ አንድ ጥያቄ ልጠይቃችሁ። አንድ ሰው መጥቶ 100 ሚሊዮን ብር ቢሰጣችሁና ነገ ጠዋት አትነቃም ትሞታለህ ቢላችሁ ያንን ገንዘብ ትቀበላላችሁ ወይ? ሁላችሁም አልቀበልም እንደምትሉኝ እርግጠኛ ነኝ። ታዲያ ለምን? ምክንያቱም ነገ ጠዋት የምትነቁባት አንዲት ቀን ከ100 ሚሊዮን ብር በላይ ዋጋ ስላላት ነው። ታዲያ ይህን ያህል ውድ የሆነችውን ህይወታችሁን ለምን ዋጋ ለሌለው ጭንቀትና ለማይረባ ነገር አሳልፋችሁ ትሰጣላችሁ? የህይወት ዋጋን የማባከን ጉዳት። ህይወት ስጦታ ብቻ አይደለችም። ህይወት ከፈጣሪ የተሰጠች ትልቅ አደራ ናት። አንድን ውድ አልማዝ ይዛችሁ ጭቃ ውስጥ እንደምትጫወቱበት አስቡት። አብዛኛው ሰው እያደረገ ያለው ይህንን ነው። በውስጡ ያለውን ታላቅ አቅም፣ ተሰጥኦና ንጹህ ልብ ዋጋ በማያውቅ ጭቃ ውስጥ ጥሎት ለምን ተሰበርኩ ይላል። አልማዙ ውድ ነው፣ ቦታው ግን ጭቃ ውስጥ አይደለም። ህይወትህን ማባከን ማለት መሞት ብቻ አይደለም፣ በቁም እያሉ ለውሸት ደስታ፣ ለከንቱ ካታና ለጊዜያዊ ስሜት መገዛት እንጂ። ህይወታችን ድራፍት የላትም። ዛሬ ያልኖርካት ቀን ድጋሚ አትመጣም። ዛሬ የምታባክነው እያንዳንዱ ሰከንድ ነገ የምትሰጥባትን ትልቅ ዕዳ መሆኗን አትርሳ። የአመለካከት ስህተቶቻችን። ብዙዎቻችን የምንወድቀው ሰላምን ከውጭ ስለምንፈልግ ነው። ደስታን ከሰው ድምፅ፣ ከሰው መልክ ወይም ከሰዎች አድናቆት እንጠብቃለን። ነገር ግን ከውስጥ ያልመነጨ ሰላም ሰው በከለከለህ ቁጥር አብሮ ይከስማል። ህይወትህ እንደ ውድድር አትዩት። ከሰው ጋር አትወዳደሩ። ያንተ ህይወት የራሱ መስመርና የራሱ ተልዕኮ አለው። ህይወትን እንደ ምቾት ብቻ የምታያት ከሆነ ትናንሽ ፈተናዎች ሲመጡ ትፈርሳለህ። ነገር ግን ህይወትን እንደ ትምህርት ቤት ካያት ከውድቀትህ ተምረህ ትነሳለህ እንጂ አትወድቅም። ወደ ትክክለኛው መንገድ መመለስ። እንዴት እንመለስ? ቆራጥነት ማለት ለሰላማችሁ ሲባል በቃ ማለት ነው። ቆራጥነት ማለት ልብህ አይ እያለ እግርህ ወደዛው እንዲሄድ አለመፍቀድ ነው። ውድቀት ማለት መሬት መንካት አይደለም፣ ወድቆ በዛው መቅረት እንጂ። እንደ ሸክላ ሰሪው ፈጣሪ የተሰበረውንና የባከነውን ህይወታችሁን ዛሬውን አሳልፋችሁ ስጡት። እርሱ ከበፊቱ የተሻለ ውብ አድርጎ ይሰራችኋል። ቆራጥነት የሚመጣው ከሰው ጋር በመነጋገር ሳይሆን ከራስ ጋርና ከፈጣሪ ጋር በዝምታ በመነጋገር ነው። ዝም በሉ፣ ያኔ ሰማይ በውስጣችሁ ይናገራል። ወዳጆቼ፣ መጽሐፍ ቅዱስ ልጄ ሆይ ልብህን ለኔ ስጥ ይላል። ታላቁ አባት ቅዱስ ይስሐቅ ሶርያዊ እንደመከረን ሰላምን በውስጥ ካገኘ ሰማይና ምድር ካንተ ጋር ሰላም ይሆናሉ። ዛሬ የወሰዳችሁትን ቆራጥ ውሳኔ ወይም የተሰማችሁን ስሜት በኮሜንት አጋሩኝ። ይህ መልእክት ለሌሎችም ብርሃን እንዲሆን ሼር አድርጉት። እንዲህ ያሉ የህይወት ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን አካል ሁኑ። እናንተ ለፈጣሪ ውድ ናችሁ። ህይወታችሁን አትናቁ፣ ቆራጡን። ሰላም ቆዩን።